ሰላም፣ ይህ ቪዲዮ የትምህርት ቤቴ አፕ እንዴት መጠቀም እንደምንችል የሚያሳይ ይሆናል። የመጀመሪያው ስቴፕ ቴሌግራም ላይ ትምህርት ቤቴ የሚለውን ቻናል ጆይን በማድረግ አፓችንን ቪዲዮ ላይ እንደሚታየው ስቴፕ ባይ ስቴፕ ኢንስቶል ማድረግ አለብን ማለት ነው። አፓችንን ካወረድን በኋላ ቀጥታ ክሊክ አድርገን እንከፍተዋለን ማለት ነው። ከከፈትን በኋላ ፊት ለፊት የምናገኘው ሎጊን ፔጅ ሲሆን ከላይ ጋር ዩዘር ኔማችን ወይም ስቱደንት አይዲ እናስገባለን። ሁለተኛው ጋር ደግሞ ፓስወርዳችንን እናስገባለን። ከዛ በኋላ ከታች ጋር ሪሜምበር ፓስወርድ የምትሏን ክሊክ ማድረግ አንረሳም። ከዛ ቀጥታ ሎጊን የምትሏን በተን ተጭነን ወደ አፓችን እንገባለን ማለት ነው። ከዛ አፓችን ፊት ለፊት ጋር ጫፍ ጋር የሜሴጅ ምልክት አለች። እሱን ነክተን ስንገባ ምንድነው ከትምህርት ቤት የተላኩ ማንኛውም ሜሴጆችን ማየት እንችላለን። ከዛ ደግሞ በሌላኛው ጫፍ ጋር 3 ሰረዝ ምልክት አለ። እሱ ደግሞ ምንድነው ሊስቶችን ያሳየናል፣ አፕ ውስጥ የሚገኙ ነገሮችን ያሳየናል ማለት ነው። ከዛ በኋላ የመጀመሪያው አቴንዳንስ ሲሆን አቴንዳንስ አፕላይ ፊልተር ምትላን ስንጫን ያሳየናል። ኮሚኒኬሽን ቡክ የሚለው እንደዛው ተመሳሳይ ስንጫነው የዛሬ ኮሚኒኬሽን ቡክ ያሳየናል ማለት ነው። ከዛ በኋላ ምንድነው የተላከው የሚለውን ከፍተን በደንብ ቼክ ካደረግን በኋላ ወደ ታች ጋር በመሄድ ፓረንት ኮመንት እንዲሁም ፓረንት ሲግኔቸር የሚሉትን ነገሮች እንሞላለን ማለት ነው። ፓረንት ኮመንት ጋር አስተያየታችን፣ ከዛ ሲግኔቸር የምትለው ጋር ቼክ ቦክሷን ቼክ አድርገን ከዛ ሴቭ እንለዋለን ማለት ነው። ሌላኛው ደግሞ ኤግዛም ሪዛልት ሲሆን ኤግዛም ሪዛልት ጋርም ተመሳሳይ አፕላይ ፊልተር የምትለውን በመጫን ኤግዛም ሪዛልት ማየት ይቻላል። ቀጣይ ሪፖርት ካርድ ሲሆን ሪፖርት ካርድን እንደዚሁ አፕላይ ፊልተር ብለን ተጭነን ሪፖርት ካርድ ማየት እንችላለን። ሌላኛው ደግሞ ስተዲ ፕላን ስኬጁል የምናደርግበት ሲሆን ክላስ በተናን ተጭነን የሚፈልገውን ከሞላን በኋላ ሴቭ ሴሽን እንለዋለን ማለት ነው። ሁለተኛው ደግሞ ሊስት ቪው የምንለው ሲሆን ቼክ ቦክሷን በመጫን ኮምፕሊት ነው ወይስ ፕሮግረስ ላይ ነው ብለን እንሞላለን ማለት ነው። ሶስተኛው ሰመሪ ሲሆን ይሄ ደግሞ ፕሮግረሳችንን የምናይበት ቼክ የምናደርግበት ነው ማለት ነው። ሌላኛው ደግሞ ቼንጅ ፓስወርድ የሚለው ሲሆን ይሄ ደግሞ ፓስወርዳችንን መቀየር ብንፈልግ እዚህ ውስጥ ገብተን መጀመሪያ ኦልድ ፓስወርድ እናስገባለን። ከዛ ኒው ፓስወርድ፣ ከዛ በኋላ አዲሱን ደግመን ጽፈን ቼንጅ ፓስወርድ ብለን ሴቭ እናደርጋለን ማለት ነው። እዚህ ጋር ደግሞ ሎግ አውት የሚል በተን ስናይ ይሄ የምንጠቀመው ከአንድ በላይ የሆኑ ተማሪዎችን ዩዘርኔም ማስገባት ስንፈልግ ብቻ ይሆናል ማለት ነው። ፎርጌት ፓስወርድ የምትላለች ይሄ ምንድነው ፓስወርዳችን ቢጠፋብን ጭነን ቀጥታ ፎርጌት ፓስወርድ ወደሚል ፔጅ ይወስደናል። ከዛ በኋላ እዛ ፔጅ ላይ ዩዘርኔማችንን ወይም ስቱደንት አይዲያችንን እናስገባለን። ከዛ በኋላ ሴንድ ኦቲፒ የምትለዋን በተን እንጫናለን። ከዛ በኋላ እንደምታዩት ከላይ ጋር ስልካችን ላይ ኦቲፒ ኮድ ይላክልናል። ያቺን ኮድ አስገብተን ከዛ በኋላ አዲሱን ፓስወርዳችንን እናስገባና ቀጥታ ሪሴት የምትለዋን ተጭነን ሴቭ ማድረግ እንችላለን ማለት ነው።